የምግብ ስርዓት ማጠናከሪያ ፕሮግራም በክልሉ እያከናወነ ያለው የልማት ስራዎች የአርሶ አደሩን ተጠቃሚነት ይበልጥ የሚያጠናክሩ መሆናቸው ተገለጸ። በማዕከላዊ ኢትዮጵያ ክልል ጉራጌና ስልጤ ዞኖች በክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ የበጀት ድጋፍ የተሰሩ ፕሮጀክቶችን በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር መርቀው ከፍተዋል። በጉራጌ ዞን ኢኖር፣ ቻሃ፣ ጉመር ወረዳዎችና አረቂት ከተማ እንዲሁም በስልጤ ዞን በምዕራብና ምስራቅ አዘርነት በርበሬ ወረዳዎች በሌራ ከተማና በአልቾ ውሪሮ ወረዳ የተሰሩ የሰብልና የቁም እንስሳት የገበያ ማዕከላት፣ አነስተኛ የመስኖ ልማት ፕሮጀክቶች፣ የህብረት ስራ ዩኒየን መጋዘኖች፣ ድልድዮችና የወተት ማቀነባበሪያዎች በፕሮግራሙ የበጀት ድጋፍ ተሰርተው ግንባታቸው ተጠናቆ ወደ ስራ የገቡ ፕሮጀክቶች መሆናቸውም ተመላክቷል። በምክትል ርዕሰ መስተዳደር ማዕረግ የማዕከላዊ ኢትዮጵያ ክልል ግብርናና ገጠር ልማት ክላስተር አስተባባሪና የክልሉ ግብርና ቢሮ ኃላፊ የተከበሩ አቶ ኡስማን ሱሩር በምራቋ መርሃ ግብር እንደተናገሩት ግብርናችን የመበልጸግ ተስፋችን ነው ስንል ባለፉት ዓመታት በግብርና ዘርፍ የተመዘገቡ ስኬቶች ኢትዮጵያና ኢትዮጵያውያን አንገታቸውን ቀና እንዲያደርጉ አስቻይ ሁኔታ የፈጠረ ነው ብለዋል። ግብርናችን የመበልጸግ ተስፋችን ነው፣ የሀብታችን ምንጭ፣ የኢኮኖሚ ምንጭ፣ የምግብ ምንጭ፣ የስራ ዕድል ምንጭ፣ የዶላር ምንጭ፣ የተስፋ ምንጭ ነው ግብርና። ግብርና ምንድነው ከተባለ እዚህ ጋር የምታዩት ነው። እንግዲህ ምዕራብ አዘርነት በርበሬ ወረዳ ምን እንዳለው ወርቅ በጓሮ እንቁ በጓሮ መኖሩን ያሳያል። ግብርና ዝም ብሎ ንግግር አይደለም። ባለፉት 6-7 ዓመታት በለውጥ ዘመን የተሰሩ ስራዎችም የኢትዮጵያን አንገት ቀና የሚያረጉ መንግስታችን ለግብራችን በሰጠው ትኩረት በተሰራው ስራ የመጡ ለውጦች አሉ፣ ውጤቶች አሉ። እዚህ የምናያቸው አፕሎች፣ እዚህ የምናየው ማር፣ እዚህ የምናየው ሮዝመሪ መሬቱ ትላንት ነበር፣ ሰውም ነበር፣ እኛም ነበር። ያልነበረው ሐሳብ ነው። አዲስ የለውጥ ሐሳብ፣ አዳዲስ ለውጦችን በየመንደሩ ያሉ ጸጋዎች እንዲለሙ አርሶ አደሩ እንዲጠቀም የኢትዮጵያና የኢትዮጵያውያን አንገት ቀና እንዲል እጃችንን እኛ ኢትዮጵያውያን ለልመና ከመዘርጋት ለመርዳት የምንዘረጋበትን ጊዜ ለማፋጠን መንግስታችን ሰፊ ስራ እየሰራ ነው። ግብርናን አዘምሮ በዚህም ተስፋ የሚሰጥ ውጤት እየመጣ ነው። የተስፋ ብርሃን ማየት ጀምረናል። ይሄን የተስፋ ብርሃን ሁሉም ሰው ገብቶት ሁሉም ሰው ባለቤት ሆኖ ተባብሮ ተቀናይቶ ተናቦ መስራት ከተቻለ ድህነት ከእያንዳንዱ ቤተሰብ ቀይ ትወጣለች፣ ብልጽግና እውን ትሆናለች። የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ ለአርሶ አደሩ ከፍተኛ ጥቅም የሚሰጡ ፕሮጀክቶችን በአጭር ጊዜና በጥራት ሰርቶ ማጠናቀቁን የገለጹት የተከበሩ አቶ ኡስማን ሱሩር ብልጽግና ጀምሮ በፍጥነት ጨርሶ እንደሚያስረክብ ማሳያ የሚሆን ፕሮጀክት በመሆኑ ለስራው ስኬት በኩላቸውን የተወጡ አካላትን አመስግነዋል። ፕሮጀክቶቹ በሙሉ በሚባል ደረጃ የተገነቡት ባጠረ ጊዜ በተያዘላቸው ወጪ በጥራት ነው የተገነቡት። ይሄ እንግዲህ አንደኛ የብልጽግና መሪዎችም የወጠኑትን ተከታትለው ያሳካሉ፣ ያቀዱትን መሬት ያደርሳሉ፣ መሬት ያደረሱት ደግሞ ለውጤት ያበቃሉ። አንዱ የዛ ተምሳሌት ነው። ሁለተኛ እነኚህ ፕሮግራሞች ሲገነቡ ህብረተሰቡ፣ የአካባቢው ህብረተሰብ፣ የአካባቢው አመራር፣ በየደረጃ ያለው አመራር ተቀናጅቶ ተናቦ ተባብሮ የመስራት ውጤት ስለሆነ ይህንን ላስተባበራችሁ፣ ለመራችሁ ለወረዳ አመራሮች፣ ለቀበሌ አመራሮች፣ ለክልል አመራሮች በተለይም ፕሮጀክቱን ልታስተባብሩ ለነበራችሁ አካላት በሙሉ እጅግ ላቅ ያለ የክብር ምስጋና ማቅረብ እወዳለሁ። በግብርና ቢሮ ስም እውቅና ሰጡልኝ። ግብርናን የማዘመን ኢኒሼቲቭ ይሁን እንዲሆን የምግብ ስርዓት ማጠናከሪያ ፕሮግራም እያበረከተ ያለው አስተዋጽኦ ከፍተኛ ነው ያሉት ኃላፊው ድህነትን ለማሸነፍ ቁልፉ ጉዳይ ግብርና በመሆኑ ግብርናን በማዘመን የአርሶ አደሩን ሁለንተናዊ ተጠቃሚነትን ለማሳደግ በጊዜ የለንም መንፈስ መስራት ያስፈልጋልም ብለዋል። ግብርና ከነበረበት ኋላ ቀር አሰራር ወጥቶ እንዲዘምን በአመት አንዴ ከማልማት 2፣ 3፣ 4 ጊዜ ማልማት እንዲቻል ዘርፉን አቅም በመገንባት አዳዲስ ኢኒሼቲቮቹን እንደ መስኖ ልማት፣ በጋ መስኖ ስንዴ፣ የልማት ትሩፋት፣ አረንጓዴ አሻራና ሌሎችንም አዳዲስ ውጥኖችን በማምጣት መንግስታችን ህዝባችንን ባለቤት እንዲሆንና እንዲሰራ በማድረግ ዓለም ያደነቀው
ታሪካዊ ስራ መንግስታችን ሰርቷል። ውጤቶቹም መጥተዋል። ዛሬም በጉራጌ ዞን በቻሃ ወረዳም በነምር ወረዳ የመረቅናቸው የዚህ የግብርናን ሴክተር አቅም የሚገነቡ በክልሉ መንግስት በምግብ ስርዓት ማጠናከሪያ ፕሮግራም የተገነቡ የግብርና ሴክተሩን የሚያዘምኑ ምርታማነትን የሚያሳድጉ የግብርና ሽግግርን የሚያረጋግጡ የአርሶ አደሩን ምርታማነት በማሳደግ ኑሮውን የሚቀይሩ ኑሮውን የሚያሻሽሉ የብልጽግናው መንግስት የተለማቸውን የቤተሰብ ብልጽግናን እውን የማድረግ ጥቅሞችን ሊያሳኩ የሚችሉ ፕሮጀክቶችን ነው ዛሬ መርቀናል። ግብርና በዋናነት ከሚያተኩርባቸው ጉዳዮች የምግብና ስነ ምግብ ዋስትናን በቤተሰብ ደረጃ ማረጋገጥ፣ የውጭ ምርትን በአገር ውስጥ ምርት መተካት፣ የኢንዱስትሪ ፍላጎትን ማርካት፣ ሰፊ የስራ ዕድልን መፍጠርና የምግብ ሉዓላዊነትን በማረጋገጥ ብልጽግናን በቤተሰብ ደረጃ ማረጋገጥ እንደሆነም አቶ ኡስማን ሱሩር አብራርተዋል። እንግዲህ የለውጡ መንግስት ከሀገራችን ድህነትን ለማሸነፍ ህዝባችን በአካባቢ ያለውን ጸጋ አልምቶ እንዲጠቀም ከድህነት እንዲወጣ ብልጽግናን በቤተሰብ ደረጃ እውን እንዲያደርግ በርካታ ውጥኖችን አስቀምጦ ወደ ተግባር ተገብቷል። ባለፉት 7 ዓመታትም በተለይም የሀገራችን የኢኮኖሚ መሰረት የሆነውን ግብርናችንን በማዘመን ህዝባችንን አንገት አስደፊ ከሆነው ድህነት ለማውጣት ከተረጅነትም ለመውጣት እጆቻችን ለእርዳታ ከመዘርጋት ይልቅ ለመቀበል ከመዘርጋት ይልቅ ሌሎችን ለመርዳት የምንዘረጋበትን ጊዜ ለማፋጠን መንግስታችን በርካታ ውጥኖችን አስቀምጦ ወደ ተግባር ተገብቷል። በዚህም ዘርፈ ብዙ ውጤቶች መጥተዋል። በክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ስራ አስኪያጅ አቶ ከድር መሐመድ እንደገለጹት ፕሮግራሙ በክልሉ ከ2016 ዓ.ም ጀምሮ ወደ ትግበራ በመግባት በ4 ዞኖችና በ10 ወረዳዎች እየተተገበረ ይገኛል ብለዋል። የምግብ ስርዓት ማጠናከሪያ ፕሮግራም 1.1 ሚሊዮን አርሶ አደሮችን በቀጥታ ተጠቃሚ የሚያደርግና ሌሎች አካላትን በማሳተፍ ማህበረሰቡን በግብርና የማዘመን ስራ እየሰራ እንደሆነም ተናግረዋል። በፕሮግራሙ ከሚተገበሩ ተግባራት መካከል ግብርናን ማዘመን፣ መካከለኛና አነስተኛ የመስኖ ተቋማትን መገንባት፣ የገበያ ትስስርን መፍጠርና ለአርሶ አደሩ የአቅም ግንባታ ስልጠናዎችን መስጠት እንደሆነም አቶ ከድር መሐመድ ጠቁመዋል። የጉራጌ ዞን ዋና አስተዳዳሪ አቶ ላጨ ገሩማ በበኩላቸው በማዕከላዊ ኢትዮጵያ ክልል ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም የተሰሩ መሰረተ ልማቶች የአርሶ አደሩን የምግብ ዋስትናን ለማረጋገጥ ከፍተኛ ሚና ያላቸው እንደሆነ ተናግረዋል። በፕሮጀክቱ ድጋፍ በጉራጌ ዞን የተመረቁ ፕሮጀክቶች ቻሃ ወረዳ የሲና እማትዬ ቀበሌ የቡና ክላስተሪንግ ችግኝ ኢኒሼቲቭ፣ በባካውንቴ ቀበሌ ከ8 ሚሊዮን ብር በላይ በሆነ ወጪ የተገነባው የጎታም ድልድይ እና በቻሃ ወረዳ የአፍጥር የቁም እንስሳት የግብይት ማዕከል ከ16 ሚሊዮን ብር በላይ በሆነ ወጪ የተገነባና በ7700 ካሬ ሜትር ላይ ያረፈ እንደሆነም ተገልጿል። በጉመር ወረዳ ቦሌ ከተማ በ19 ሚሊዮን ብር ወጪ በ1.15 ሄክታር ላይ የተገነባው የቁም እንስሳት የግብይት ማዕከልም ግንባታው ተጠናቆ ለአገልግሎት ክፍት ከሆኑ ፕሮጀክቶች መካከል አንደኛው ነው። በአረቂት ከተማ አስተዳደር የቼምና የተፈጥሮ ወተት ማቀነባበሪያ ማዕከልም በዕለቱ ከተመረቁ ፕሮጀክቶች መካከል ተጠቃሽ ነው። የስልጤ ዞን ዋና አስተዳዳሪ አቶ ዘይኔ ብልካ በዞኑ ያሉ ሰፊ የግብርና ሀብቶችን እሴት ጨምሮ ለገበያ በማቅረብና የአርሶ አደሩን ተጠቃሚነትን ለማሳደግ በትኩረት እየተሰራ እንደሚገኝ ተናግረዋል። በክልሉ ግብርና ቢሮ የምግብ ስርዓት ማጠናከሪያ ፕሮግራም ኤፍኤስአርፒ በስልጤ ዞን የተለያዩ ፕሮጀክቶች ተሰርተው የተመረቁ ሲሆን በምዕራብ አዘርነት በርበሬ ወረዳ የሰብል ግብይት ማዕከል፣ በሌራ ከተማ ከ13 ሚሊዮን ብር በላይ በሆነ ወጪ የተገነባው ሁለገብ የህብረት ስራ ዩኒየን መጋዘን እንዲሁም በምስራቅ አዘርነት በርበሬ ወረዳ ሀንዛት የወተት ውጤቶች መሸጫና ግብይት ህብረት ስራ ማህበር፣ በተጨማሪም በምስራቅ አዘርነት በርበሬ ወረዳ በምግብ ስርዓት ማጠናከር ፕሮግራም ድጋፍ ኡምናን የችግኝ ጣቢያ በኃላፊዎች የመስክ ምልከታ ተደርጓል። አሊቾ ሪሮ ወረዳ ሲሎ ቀበሌ በምግብ ስርዓት ማጠናከር ፕሮግራም ድጋፍ የተገነባው የሲሎ አነስተኛ መስኖ ፕሮጀክት የተመረቀ ሲሆን ወጪውም ከ8 ሚሊዮን ብር በላይ በሆነ ወጪ የተገነባና 59 አባወራዎችን ቀጥታ ተጠቃሚ የሚያደርግ እንደሆነ ተገልጿል። በአሊቾ ሪሮ ወረዳ ኢፍኜ ቀበሌ የሰብል ገበያ ማዕከልም ተመርቆ ለአገልግሎት ክፍት ሆኗል። እንዲሁም በወረዳው አድዮ ቀበሌ በፕሮግራሙ የተገነባው የጠረጋ ህብረት ስራ ሁለገብ መጋዘን ተመርቆ ለአገልግሎት ክፍት ሆኗል። ለመጋዘኑ ግንባታ ወጪም ከ23 ሚሊዮን ብር በላይ ወጪ የተደረገበትና 150 አርሶ አደሮችን ቀጥታ ተጠቃሚ የሚያደርግ መሆኑም ተገልጿል። የምግብ ስርዓት ማጠናከሪያ
ፕሮግራም በየአካባቢው ያከናወናቸው የልማት ስራዎች አርሶ አደሩ ከጠባቂነት ወጥቶ ራስን በመቻል የምግብ ሉዓላዊነትን ለማረጋገጥ አግዞናል ሲሉም የአካባቢው ነዋሪዎች ተናግረዋል።